ወጣት ልጅ ከቀብር ቅጣት እንዴት አመለጠ? ይህ የሚከተለኝ እባብ ምንድን ነው? ይህ ዙሪያን የከበበው እሳትስ ምንድን ነው? ጌታዬ ሆይ መልሰኝ፣ መልካምን ሥራዎች እሠራለሁ በማለት ከቀብር ውስጥ ሆኖ ወጣቱ ልጅ ጮኸ። ተጣራ። ነገር ግን ጩኸትና ጥሪው መልስ ሳያገኝ ቀረ። ይህ ወጣት ሰው ራሱን በሚያስፈራ ሁኔታ ውስጥ አግኝቶታል። ወላጆቹ ጥለውት ከሄዱ በኋላ መቃብሩ እላዩ ላይ እየቀረበ መምጣት ጀመረ። አሁን የበርዛኽ ግዛት ውስጥ ነው ያለው። መቃብሩም ከጎንና ጎኑ ላይ አጥብቆ ይጨምቀው ጀመረ። ጮኸ፣ ክፈቱት፣ በሕይወት አለሁ፣ እዚህ ጥላችሁኝ አትሄዱ። ግን ማንም ሰው ሊሰማው አልቻለም። የመታፈን ስሜት ተሰማው። እያለቀሰ መጣራት ጀመረ። ለምንድነው አንዳችሁ እንኳ መልስ የማትሰጡኝ ሲል በጥልቀት ማልቀሱን ቀጠለ። ከዛም ድንገት ነገር ግን ሙሉን ከመቀጠላችን በፊት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን የምትወዱ ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ አድርጉ። በኮሜንት ላይም አላህን አመስግኑ። አልሐምዱሊላህ ብላችሁ ጻፉ። አሰላሙ አለይኩም የተከበራችሁ ውድ ተመልካቾቻችን፣ ዙሪያው ጨለማ ነበረ። ጨለማ በመሆኑም የተነሳ የራሱን እጆች ማየት እንኳ አልቻለም። አየሩ የመክበድ ስሜት አለው። ከስሩ ያለው አፈርም ቀዝቃዛና ጠንካራ ነው። እግሮቹን ለማንቀሳቀስ ሞከረ፣ ግን አልንቀሳቀስም አሉት። ጭንቅላቱንም ለማዞር ሞከረ፣ ግን የሆነ ነገር ተጭኖ የያዘው ይመስል እምቢ አለው። በትግል ነው የሚተነፍሰው። ጭስና እርጥበታማው አፈር አንድ ላይ የተቀላቀሉ አይነት እንግዳ ጠረን አየሩን ሞላው። ከዛም ሰማው፣ ድምፅ ሰማ። ዝግ ያለ የሚጎተት ድምፅ እየቀረበው እየመጣ ነበረ። መጀመሪያ ውሃ ወይም ነፋስ ነበር የመሰለው፣ ግን ብዙም ሳይቆይ ትንፋሽ መሆኑ ገባው። ከባድ ጥልቀት ያለው ትንፋሽ። ልቡ በብርቱ መምታት ጀመረ። ማን ነው ሲል ጮኸ። ድምፁ እየተንቀጠቀጠ ነበረ። መልስ የሰጠው አልነበረም፣ ግን ድምፁ የበለጠ እየጎላ ይሰማ ጀመር። ድንገት በዙሪያው ያለው የቀብር ግድግዳ ይዘጋበት ጀመር። መሬቱ ራሱ ከሁለቱም ጎኑ ጨምቆ የሚይዘው ይመስላል። የጎን አጥንቶቹ የሚሰበሩ መሰለው። አቁሙ እባካችሁን፣ በሕይወት አለው ሲል ጮኸ። አለቀሰ፣ ግን የሚሰማው ሰው አልነበረም። ዙሪያው በዝምታ ብቻ ተውጧል። ያን የትንፋሽ ድምፅ ተከትሎ ከዛ ከጨለማው ውስጥ ሁለት ቅርጾች መጡ። ረጅሞች ናቸው። ከሰው ልጆች በጣም የበለጡ ረጃጅሞች ናቸው። ፊቱን እንዲያዞር ባስገድደው ብርሃን ፊታቸው ያበራል። ሁለቱም ግርማ ሞገሳቸው የሚያስፈሩ ግዙፎች ናቸው። ሲያወሩም ድምፃቸው በአየሩ ላይ ልክ እንደ ነጎድጓድ ያጓራል። ጌታ ማን ነው ሲሉ ጠየቁት። ለመመለስ አፉን ከፈተ፣ ግን ቃላቶቹ ከአንደበቱ አልወጣልህ አሉት። ሃይማኖትህ ምንድን ነው? ለመመለስ ሞከረ፣ ግን ምላሱ ደረቀበት። ነቢይህ ማን ነው ሲሉ በድጋሚ ጠየቁት። ጭንቅላቱን በአሉታ በመነቅነቅ አየር ለማግኘት በሲቃ ተነፈሰ። ሆኖም ምንም ቃል ከከንፈሩ አልወጣልህ አለው። በፊታቸው ላይ ያለው ብርሃን መጥፋት ጀመረ። በምትኩም የበለጠ ቁጡ፣ የበለጠ አስፈሪ እየሆኑ ሄዱ። ሳትሰግድ ነው የኖርከው። አላህን ሳታስታውስ ነው የኖርከው። ለዚች ቀን ሳትዘጋጅ ነው የኖርከው። መናገር ከመቻሉ በፊት ከስሩ ያለው መሬት ተሰንጥቆ ተከፈተ። ከስሩ ካለው ጨለማ የሆነ ነገር መነሳት ጀመረ። በጣም ግዙፍ እባብ ነበረ። ሙሉ በሙሉ ጥቁር የሆነ አስፈሪ እባብ፣ እሳት የመሰሉ አይኖች ያሉት። አፉን ከፍቶ ረጃጅም አስፈሪ ክራንቻ ጥርሶቹን አሳየው። ወደ መሬቱ አስፈሪ ድምፁን እያሰማ ተንሻለለ። እየቀረበው መጣ፣ ትንፋሹ በፊቱ ላይ እስኪሰማው ድረስ። ከዛም መታው። ህመሙ ከባድ ስለነበረ እንዲጮህ አደረገው። እባቡ በላዩ ላይ ተጠምጥሞ እየጎተተ ወደ ታች ወሰደው። መሬቱ ዋጠው። ድንገት በእሳት በእባቦችና በአስፈሪ ፍጥረቶች የተሞላ ጉድጓድ ውስጥ ወድቆ ራሱን አገኘው። የአላህ እባክህ መልሰህ ላከኝ፣ እለወጣለሁ፣ ጥሩ ሥራዎችን እሠራለሁ ሲል እያለቀሰ ለመነ። ግን የእሳቱ ነበልባል የበለጠ ነደደ። ከዛም ሁሉም ነገር ጸጥ ረጭ አለ። አይኖቹን ገለጠ። ራሱ አልጋው ላይ ተኝቶ ነበረ። ላብ ፊቱን አጥምቆታል። ልቡ በብርቱ እየመታ ነበረ። ጉሮሮው ድረስ ዘልቆ ተሰማው የልቡ ምት። ቤተሰቦቹ ክፍሉ ውስጥ ነበሩ። ደህና መሆኑን ጠየቁት። ዙሪያውን ተመለከተ።
የፀሐይ ብርሃን በመስኮት ውስጥ ገብቶ እያበራ ነበር። ህልም ነበረ፣ ግን ህልም ብቻ መስሎ አልተሰማውም። ለሰዓታት ጸጥ ብሎ ተቀምጦ ስላየው ነገር ማሰብ ጀመረ።